ዛሬ እስቲ ስለ ዶክተር አብይ ውለታ እናውራ። ዶክተር አብይ ትልቅ ውለታው ለኢትዮጵያ የዋለው ወያኔዎችን ማስወገዱ ነው። ያለ ዶክተር አብይ ይሄ ሊሆን አይችልም። አሁን ያለው ጥርቅም ፈሪ ነው። የእሱን ያህል ከደጅ የለውም። ከረጁን ከየት አመጣው? እንዴት ነው? እሷ መወያየት አያስፈልግም በሱ ጉዳይ ላይ ግን ይህንን ትልቅ ውለታ ውሉልናል። በዚህም የተነሳ አሁን ያለውን አገሪቱ ውስጥ ያለ ውጥንቅጥ ወያኔ ያመጣችው መሆኑን የዛ ውጤት ተንከባሎ አሁን ላይ እንደሚታይ ይገባናል። ግን ትንሽም ቢሆን ይሄን ነገር ለመፍታት ለምንድን ነው የማይጠሩት? ዶክተር አብይ አሁን ያለው የፖለቲካ ድባብ በኢንፍራስትራክቸር እና አገርን በማስዋብ መሸፈን ይቻላል አይችልም? የዓለም ታሪክ ይህንን ያሳያል አያሳይም? ብዙ ምርምር አላደረጉም። ግን ያለው ሁኔታ ደስ አይልም። አንዳንድ ጊዜ ምናልባት ድራማ እየተሰራ ነው ወይ የዘር ፖለቲካው አብዛኛው ህዝብ እንዳልተረዳው አብዛኛው ህዝብ የዘር ፖለቲካውን ጉዳትና አካሄድ ስላልተረዳው የዘር ፖለቲካውን ተነስተን ብንቀይረው ሌላ ተቃውሞ ያስነሳብናል ብለው የዘር ፖለቲካው ምን ያህል መርዘኛ እንደሆነ ለማሳየት የሚያደርጉት ጥረት ከሆነ እንደዛ ብዬ እኔ ራሴን አሞኛለሁ አንዳንዴ እንጂ እንዴት ሰው ይህንን ሁሉ ነገር የሚያደርግ ሰው ይህንን ሁሉ ነገር የፈጸመ ሰው አሁን የሚታዩትን ብዙ ነገሮች የሚያደርግ ሰው ይሄ አይታየውም የሚል ጭፍን ሀሳብ አይኖረኝም። ነገር ግን መብቃት አለበት። ለምንድን ነው ለውጥ የማይመጣው ኢትዮጵያ ውስጥ? አሁን ለውጥ መጥቷል ሳይሆን የለውጥ ድራማን እየተካሄደ ያለ ለውጥ አልመጣም። እና መነሻ ሀሳቤ ልክ ነው። የዶክተር አብይ ውለታ ወያኔዎችን በማስወገድ ትልቅ ቦታ የሚሰጠው ነው። አሁን ባለው የፖለቲካ እና የፖለቲከኞች ጨዋታ ውስጥ ሁለት ሰዎች ወያኔዎችን እንደማይፈሩ ማየት ይችላሉ። አንዱ ዶክተር አብይ ነው፣ ሁለተኛው ዶክተር ብርሃኑ ነጋ ነው። እነዚህ ሁለት ሰዎች በእርግጠኝነት ወያኔ ጅራፏን ይዛ ቀንቷት ብትመጣ እነዚህ ሁለት ሰዎች ናቸው አንገረፍም ብለው የሚሟሟቱት ህይወታቸውን የሚሰዉት። ሌላው በሙሉ አንድም ሰው ሳይቀር በወያኔ ጅራፍ ለመገረፍ ሰልፍ የሚገባ ነው ያለው። ቀስ አድርጋችሁ ሙቱን እያለ የሚሰለፍ ነው ያለው። አንድም ነፍስ ያለው የለም። ፈሳም ነው የሚባለው በአማርኛ። መቼም አንዳንዴ ደስ የማይል ቋንቋ የልብ ያደርሳል። እና የዛ አይነት ጥርቅም ነው ያለው። በሙሉ ወያኔ ሼፕ ያደረገችው አንዳንድ ጊዜ ወያኔዎች ምን ቢያደርጉት ነው ይህንን ስብስብ እንደዚህ ተጎታች ያደረጉት? ወያኔ እኮ ወደፊት መሄድ ብቻ ነው የሚጠበቅባት። ጠቅላላው እኮ ናሳ ይባል እኮ የሚመጣ እኮ ነው ያለው። ያሳፍራሉ። አብዛኛው ሰው እኮ በህልሙ እንደሚሄድ ሰው አብዛኛው ሰው ልበል፣ ግን አብዛኛው ፖለቲከኛ ኢትዮጵያ ውስጥ ያለው ወይም ሲቪል ሰርቫንቱን ጨምሮ የህዝብ አገልጋዩን ጨምሮ በህልም እንደሚጓዝ ሰው እኮ ነው ያለው። ራሱን እያታለለ የሚኖር ህዝብ ነው ያለው። ግን መቼ ነው የሚያበቃው ነገር? ነው ወይስ ታገሱን ነው? ምንድን ነው ለማለት ያሰብኩት አሁን ችግር ብዬ የማየው ነገር የዘር ፖለቲካውን ለምን አቆመ? ለምንድን ነው ኢትዮጵያ ውስጥ አንድ የሆነ ጠንከር ያለ ሪፎርም ማምጣት የዘር ፖለቲካውን
ብሔራዊ ፖለቲካ መቀየር አንዳንድ ነገሮች ይመስላሉ። አንዳንድ የኦሮሞ አክቲቪስቶች ስልጣን ላይ ያሉ ሰዎች ይችን አይነት እንደ ድራማ ሲጫወቱ አያለው። አይ የዘር ፖለቲካው ዘር ኢትኒኩ ኢትዮጵያዊነት ነው ምናምን። ይሄ ድራማ ይሁን እንዲህ አይነት ድራማ በጣም ብዙ ተሰርቷል። ድራማውና ድራማ ሰሪዎቹ ከመድረክ አይወርዱም፣ ይውረዱ። በቃ ይውረዱና ይታይ። ይህንን ነው ብላ ያለሁት። አመሰግናለሁ።